ልጄ የልትሄጂ ነው? ዛሬ እንጀራ ጋግሬ ልልሽ ነበር። ላንቺና ለልጅሽ ገረድ ነው እንደመስላችሁ? ቆይ ሄሎ ኒካ ወይዬ ቆይሽ እኮ መጣው። እዛ ነህ? አዎ እዛ የተለመደ ቦታ ነኝ። ቶሎ ነኝ። አልቆይም። ዛሬ አብረን ነው የምናደረው። እሺ እሺ አባቴ እሺ። ቶሎ ወይ መጣው። እሺ ጠብቀኝ። ልጄ የልትሄጂ ነው? ዛሬ እንጀራ ጋግሬ ልልሽ ነበር። አቤት ላንቺና ለልጅሽ ገረድ ነው እንደመስላችሁ? ቆይ አይ እኔ ዛሬ ትንሽ ስለደከመኝ ነው። አይመለከተኝም። እንደውም ልንገርሽ አንቺም ልጅሽም በጣም ይሰለቻችሁኝ። ይቅርታ ልጄ፣ ከዚህ ፊት አስቸግሬሽ አላውቅም። አሁን ደግሞ ካስቸገርኩሽ በጣም ይቅርታ። በዚህ ምክንያት ከልጄ ጋር እንድትጣሉ ስለማልፈልግ ወደ ሀገሬ እገባለሁ። እንደውም ይሄን ሰው ባርገሽ ወደ ሀገርሽ ብትገቢ ደስ ይለኛል። ዳግም ስመለስ እዚህ ቤት እንዳላይሽ። ሰማሽኝ አይደለ? በጣም ጎበዝ ሚስት አለኝ። የኔ ፍቅር መጣ እንዴ? ማለቴ ከመጣ ቆየ? በጣም ስለናፈቅሽኝ ነው ወደ ሚስቴ። እኔ ራሱ እንዴት እንደናፈከኝ። ውጪ! አሁን ምን ታኛለሽ? ውጪ! እዚህ ቤት ላይሽ አልፈልግም። ምን አጠፋው? ብዙ ነገር ሰምቼ እንዳልሰማውኛለሁ። አይንሽን ላይ አልፈልግም። ውጪ! አሁን ውጪ! ወደዛ ይቆጭሃል። እሺ የሚሰጋብኝ አሳቡት እኔ መክኖ እሸት እንዳይሆን። የኔ ፍቅር እችን ቀን በጉጉት ስንጠብቃት ነበር። ምን ተገኘ ደግሞ ዛሬ? ከዛ ጅል ጋር ያለኝን ነገር ጨርሼ መጥቻለሁ። ደስ አይልም? ምንም ደስ አይልም። ዛሬ እሱን እንደዚህ ካደረግሽ ነገ እኔ እንደዚህ አለማድረግሽን በምን አምናለሁ? ከአሁን በኋላ አይንሽን ማጣት ፈልግ። አልገብተህልኝ ነበር እኮ ያ ሁሉ ቃል ውሸት ነበር። ቆይ ሁለታችሁም እሰራለሁ።